ሌላው ደግሞ ዳድ ሳኪን ሲሆን ይዋጣል እንጂ አቦ አይባልም ማለት ነው። ኸ የሚወጣው ከአድነል ሐልቅ ነው። ከጉሮሯችን መጨረሻ ክፍል ከምላሳችን ስር ማለት ነው። ከኮኪያችን ውስጥ ከዛ ውስጥ ነው ኸ የሚወጣው። ሷድም ሲንም ዛይም ከአንድ ቦታ ነው የሚወጡት። እንደዚሁ ደግሞ ሶፊር እስ የሚል ድምፅ አላቸው ማለት ነው። የማፏጨት አይነት ድምፅ። እንደዚሁ ደግሞ ዳል ምንድነው? ቀልቀላ የቀልቀላ ፊደል ነው ማለት ነው። ቀልቀላ ፊደል በተለይ ሳኪን ሲሆን ደግሞ በደንብ ቀልቀላነቱ ግልጽ ይሆናል ማለት ነው። ሳኪን ሲሆን እስከ መጨረሻው አብራችሁኝ ቆዩ። صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم. صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم. صلوا عليه صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي أخيرا ወንድሞቼ እህቶቼ አድማጮቼ ተከታዮቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ በአላህ ፈቃድ ዛሬም ከዛው ከአድርሰል አወል አልወጣንም ማለት ነው። ከአድርሰል አወል ሁለተኛውን የምንቀራ ይሆናል ማለት ነው። እስከ መጨረሻው ድረስ በደንብ አዳምጡኝ ማለት ነው። እንደዚሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ይሄን ቪዲዮ ሼር ማድረግን፣ ላይክ ማድረግን አትርሱ። እንደዚሁ ደግሞ ጥያቄ ካላችሁ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ አስተያየታችሁን ኮሜንት ላይ ማስቀመጥን አትርሱ ማለት ወዳለሁ። ጀዛኩሙላሁ ኸይረን ወኢላ ደርሲነል። እሺ ባለፈው እነኚህን ነበር የተማርነው ማለት ነው። እነኚህን በድጋሚ ለማስታወስ ያክል አሊፍ 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 ብለን ነው የምንቀራው ማለት ነው። አሊፍ እቺ ይሄ እንደዚህ ቆም የምትለው ይሄ ለብቻዋ እንደዚህ ካየናት እንደ ሐርፈል መድ ነው የምትቀመጠው ማለት ነው። ሐርፈል መድ ከሆነች መውጫዋ መኽረጃዋ ከጀውፍ ነው ከአፋችን ውስጥ ነው የሚወጣው ማለት ነው። ነገር ግን ሐምዛ ከሆነች ግን ሐምዛ ከአቅሰል ሐልቅ ተጎሮሯችን ከደረታችንና ተጎሮሯችን መዋሰኛ ቦታ ላይ የጉሮሯችን መጨረሻ ላይ ታች የጉርጓር ነገር አለ። ከዛ ውስጥ ነው የምትወጣው። ቀለል አድርገን ማለት ነው በማለት ሁለተኛው ፊደል ደግሞ ባ ነው። ባ የምትወጣው ሁለት ከንፈራችንን በማጋጠም በማላጠም በዛ መልኩ ነው የምናወጣት ማለት ነው። ተከንፈራችን ውስጥ ባ አብ በማለት ማለት ነው። طيب ታ ማለት ሐምስ የሚባል ሲፋ ባህሪ ያላት ማለት ነው። ሐምስ ማለት ያኔ ትንሽ አየርን ማስወጣት ማለት ነው። አየርን ማስወጣት ወይም ደግሞ ጀረያን አነፈስ ያኔ አየር ይወጣል ማለት ነው። አት طيب ሌላኛው ፊደል ደግሞ ታ ነው። ታ የሚወጣው ከምላሳችን ጫፍ እና ከፊት ለፊት ከላይኛው ጥርሳችንና ከታችኛው ጥርሳችን ጫፍ ላይ ያኔ በሁለት ጥርሳችን መካከል ነው ማለት ነው። ከምላሳችን ጫፍና በሁለት ጥርሳችን መካከል ነው። ያ ማለት የምላሳችን ጫፍ ትንሽ ወጣ ይላል ማለት ነው። በትክክል ለማንበብ ታን ማለት ነው። ታን በትክክል ለማንበብ ታን ወጣ እናደርጋለን ምላሳችንን። ታን በትክክል ለማንበብ የምላሳችንን ጫፍ ወጣ እናደርጋለን ማለት ነው። አት እንደዚህ ሀከዛ። እሺ ሌላኛው ፊደል ደግሞ ጂም ነበር። ጂም የሚወጣው ከምላሳችን የሚወሰጥ الحلق ነው ብለን የሚወሰጥ اللسان ተመላሳችን መካከለኛ ነው ብለን ነበር። ከዛ ነው የሚወጣው ማለት ነው። እሺ አሁን ደግሞ ወደ አዲሱ ደርሳችን ሐ ላይ ነው ያቆምነው። እሺ ቢስሚላህ ሐ ኸ ዳል ذال را زا سين
ሺን ሺን ሷድ 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 ضاد 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 طيب የዛሬን ደርሳችንን በዚህ ጨርሰናል ማለት ነው። እስከዚህ ጋር ያለው ይሄ ይበቃናል ማለት ነው። በቀጣይ ደግሞ ኢንሻአላህ ቀጣዩን የምናይ ይሆናል ማለት ነው። አሁን ደግሞ እስኪ ወደ ኋላ እንመለስና መኽረጃቸውን ከየት እንደሚወጡ እስከ አሁን የቀራናቸው ፊደላቶች ከየት እንደሚወጡ መኽረጃቸውን አብረን እንይ ማለት ነው። እሺ የመጀመሪያው ፊደል ከዛሬው ደርሳችን ማለት ነው ሐ ነው። ሐ አንደኛ ይቀጥላል፣ የሚቀጥል ፊደል ነው። በጣም ይቀጥላል። ሐ ሁሌ የሚቀጥል ፊደል ነው ማለት ነው። ሁለተኛ ደግሞ መውጫው ቦታ የሚወጣው ተጉሮሯችን ከወሰጠል ሐልቅ ነው ማለት ነው። ከጉሮሯችን ከወሰጠል ሐልቅ ነው የሚወጣው። እሺ ሁለተኛ ደግሞ የሚወጣው መኽረጁ ማለት ነው ሐ ከወሰጠል ሐልቅ ተጉሮሯችን ከመካከለኛው ክፍል ነው የሚወጣው። ሐ አህ ብለን ማለት ነው። ሐን ስንቀራ በደንብ በጥንቃቄ ነው መቅራት ያለብን ማለት ነው። ሐ እስኪ ተከተሉኝና በሉ ሐ طيب ሁለተኛው ፊደል ኸ ነው። ኸ አሁን ይሄንን አሁን እዚህ ጋር ይሄ ስሙ ይሄ ነው ኸ ግን እኛ እያነበብን ያለነው ምንድነው? ይሄን በቀይ ከለር ያለው በቃ እዚህ ውስጥ ያለው በአጠቃላይ በቀይ ከለር ያሉትን ነው የምንቀራው ማለት ነው። ምክንያቱም አሁን ይሄ ኸ ነው ግን ይሄ ኸ ስንል አሊፍ ስላለው ነው። ኸ ያልነው አሊፍ ስላለው ነው። ኸ የሚወጣው ከአድነል ሐልቅ ነው። ከጉሮሯችን መጨረሻ ክፍል ከምላሳችን ስር ማለት ነው። ከኮኪያችን ውስጥ ከዛ ውስጥ ነው ኸ የሚወጣው። እንደዚሁ ደግሞ ኸ ይወፍራል። በጣም ከሚወፍሩ ፊደላቶች ውስጥ አንዱ ነው። ሁሌ የሚወፍሩ 7 ፊደላቶች አሉ ኢብኑ ጀዛሪ እንዳለው ማለት ነው። ኹሰ ضغطን ቂዝ የሚሉት ኸ ኹሰ ضغطን ቂዝ 7 ፊደላቶች አሉ የሚወፍሩ። ከነዛ ውስጥ አንዱ ኸ ነው። ኸ ይወፍራል ማለት ነው። ኸ አህ طيب ስለዚህ በዚህ መልኩ አስተካክላችሁ ቅሩት ማለት ነው። በማለት ሌላኛው ፊደል ዳል ይሄ ዳል 3 ፊደል ነው እንደምትመለከቱት 3 ፊደል ነው። ዳል አሊፍ ላም። አድ ዳል የመውጫው ከምላሳችን ጫፍ ነው የሚወጣው። ከምላሳችን ጫፍ ነው የሚወጣው። እንደዚሁም ደግሞ ከውስጥ በኩል ከጥርሳችን መብቀያ ከውስጥ በኩል ነው የሚወጣው ማለት ነው። አድ የዳልና የታ መውጫ አንድ ነው። የዳልና የታ መውጫቸው ቦታ አንድ ነው። ታም አት ዳልም አድ ከአንድ ቦታ ነው የሚወጡት። የሚለያቸው ነው ሲፋታቸው ባህሪያቸው። ይሄ 5 ነው። ይሄ ደግሞ ጀህሪያ ነው ማለት ነው። ያ طيب እንደዚሁ ደግሞ ዳል ምንድነው? ቀልቀላ የቀልቀላ ፊደል ነው ማለት ነው። ቀልቀላ ፊደል በተለይ ሳኪን ሲሆን ደግሞ በደንብ ቀልቀላነቱ ግልጽ ይሆናል ማለት ነው። ሳኪን ሲሆን ልክ እንደ ባ እንደ ጅም ማለት ነው። ባም የቀልቀላ ፊደል ነው። ጅምም የቀልቀላ ፊደል ነው። ዳልም እንደዛው ማለት ነው። አድ ቀልቀላ ማለት ማስነጠር ማለት ነው። ማስፈንጠር ጫፍ ላይ ለምሳሌ አሁን ኢዛ ሐሰድ መሰድ አሐድ እያልን ማስነጠር ማለት ነው ምላሳችንን። طيب ሌላኛው ፊደል ደግሞ ዛል ነው። ዛል እሺ ዛል እና የዛ እና የታ መውጫ ቦታቸው አንድ ነው። ታና ዛ አንድ ነው። ከምላሳችን ጫፍና ከፊት ለፊት ከሁለት ጥርሳችን መካከል የምላሳችን ጫፍ ወጣ በማድረግ ማለት ነው። ሳይበዛ በትንሹ አዝ ዛል ዛ ዚ ዙ አዝ በዚህ መልኩ ማለት ነው። እሺ ሌላኛው ፊደል ደግሞ ዛል እንደዚሁ የሚቀጥል ፊደል ነው። ዳልም የሚቀጥል ፊደል ነው ማለት ነው። ሌላኛው ፊደል ደግሞ ራ ነው። ራ ሁለት አይነት ባህሪ ነው ያለው። አንዳንዴ ይወፍራል፣ አንዳንዴ ይቀጥላል። የሚቀጥልበትም ቦታ አለ፣ የሚወፍርበትም ቦታ አለ። ኢንሻአላህ በኢቅራ ቻናሌ ላይ ተጅዊድ እያስተማርኩ ነው። እዛ ላይ ማየት ትችላላችሁ ማለት ነው። ራ መቼ ይወፍራል፣ መቼ ይቀጥላል የሚለው ማለት ነው።
ራ ፈትሐና ዶማ ሲሆን ይወፍራል፣ ከስራ ሲሆን ደግሞ ይቀጥናል ማለት ነው። ሳኪን ሆኖ ከሳኪን በፊት ፈትሐ ካለ ይወፍራል፣ ከሳኪን በፊት ደግሞ ከስራ ካለ ይቀጥናል ማለት ነው። ሙሉ ዝርዝሩን የመጀመሪያው ቻናሌ ላይ ኢቅራ ቻናሌ ላይ እዛ ላይ ገብታችሁ ታዩታላችሁ ማለት ነው። ሊንኩን ኮሜንት ላይ አስቀምጥላችኋለሁኝ የዛኛው ቻናሌ ማለት ነው። ስለዚህ ካሁን እዚህ ጋር ራ እናወፍራለን ራ ምክንያቱም ራን የምናወፍረው ምንድነው ፈታ ስለሆነ ፈታ ለመሆኑ ምልክቱ ምንድነው አሊፍ ነው። ምክንያቱም አሊፍ ካለ ከስራ ወይም ዶማ ሊሆን አይችልም። በምንም ተአምር አሊፍ ካለ ከፊት ለፊቱ አሊፍ ካለ በምንም ተአምር ፈታ ከስራ ወይም ዶማ ሊሆን አይችልም። ስለዚህ ፈትሐ ነው የሚሆነው። ራ በዚህ መልኩ ማለት ነው። ሩ በዚህ መልኩ ከስራ ከሆነ ደግሞ ሪ ይቀጥናል። ሪ በደንብ ይቀጥናል ማለት ነው። ዛ የዛ መውጫ ቦታ እና ዛ ሲን ሷድ እነኚህ ሶስቱ ፊደላቶች መውጫቸው አንድ ቦታ ነው። ከምላሳችን ጫፍና ከጥርሳችን ከታችኛው ጥርሳችን ከውስጥ በኩል ከመብቀያው ማለት ነው። የፊት ለፊት ጥርሳችን አለ፣ መብቀያው አለ ከውስጥ በኩል ከታች። ስለዚህ የምላሳችን ጫፍ ታችኛው ጥርሳችን መብቀያ ላይ ነው የሚረገጠው ማለት ነው። አዝ እንደዚሁ ደግሞ ሶፊር የሚባል ይሆን እንደማፏጨት ይሆን የሚነዝር አይነት ድምጽ አለ። እንደዚህ አይነት ባህሪ ያለው ማለት ነው። አዝ ሲንም እንደዛው አስ መውጫቸው አንድ ነው። ይሄ በሁለት ፊደል ነው የምንቀራው። ይሄን ደግሞ በሶስት ፊደል ሲን ያ ኑን ሲን አስ ዛ ሁሌ ይቀጥራል፣ ሲንም ሁሌ ይቀጥራል ማለት ነው። አስ በዚህ መልኩ ማለት ነው። ሌላኛው ፊደል ደግሞ ሺን ነው። ሺን አሽ ሺን የሚወጣው የሺን መውጫ ቦታ ልክ እንደ ጂም ማለት ነው። የጂም ፊደል ከሚወጣ ቦታ ነው የሚወጣው ማለት ነው። ጂም እና ሺን እንደዚሁ ደግሞ መጨረሻ ላይ ያለችው ያ ገይር አልመድ ይሄ የመሳቢያዋ ያ ሳትሆን ምን ተነባቢዋ ሺን የእንትን ያ ሶስቱ ከወሰጠል አልሊሳን ከምላሳችን ከመካከለኛው ክፍል ነው የሚወጡት ማለት ነው። አሽ የሺን ደግሞ ባህሪው ምንድነው? ተፈሺ ነው። ያኔ የሆነ አየር ማብዛት ልክ ዶሮ እንደሚያባረሰው እንደምን አሽ እንደዚህ ድምጽ አለው ማለት ነው። ብዙ ድምጽ አለው። የጂም እና የሺን መውጫቸው ቦታ አንድ ሲሆን ጂም ምላሳችን ላይኛው ድዳችን ላይ ይላጠቃል። ሺን ግን ላይኛው ድዳችን ላይ አይላጠቅም። ትንሽ መሃል ላይ ክፍተት አለ ማለት ነው። አሽ በዚህ መልኩ እሺ። ሷድም ሲንም ዛይም ከአንድ ቦታ ነው የሚወጡት። እንደዚሁ ደግሞ ሶፊር እስ የሚል ድምጽ አላቸው ማለት ነው። የማፏጨት አይነት ድምጽ ሶፊር። እሺ ስለዚህ ይሄ ደግሞ ይወፍራል፣ ሁሌ ይወፍራል። ሶድ አስ ሲ ከስራ ቢሆንም ራሱ ይወፍራል ማለት ነው። ያው አወፋፈሩ ትንሽ ቀነስ ቢልም ማለት ነው። ስለዚህ ሷድ ሁሌ ይወፍራል። ሷን ለማንበብ ደግሞ ከንፈራችሁን ሾላ ታደርጉ ሶት በሉ። ያኒ ከንፈር እዚሁ እስካሁን ከአነበብናቸው ፊደላቶች አንድም ከከንፈር ጋር የሚገናኝ ነገር የለም። ባ ብቻ ሲቀር ማለት ነው። ባ ሲቀር ወደፊት ደግሞ ሚም አለች፣ ሁለቱ ሲቀሩ ማለት ነው። ስለዚህ ይሄ ሷድን ለማወፈር አሁን ብዙዎቻችን ሷድን ለማወፈር ምንድነው የምናደርገው? ይሄ እንትናችንን ይሄ ከንፈራችንን ክብ እናደርገውና ሾል እናደርገዋለን። ይሄ መሆን የለበትም። ዶማ ላይ ብቻ ነው እንደዛ የሚደረገው። ማንኛቸውም ዶማ የሆነ ፊደል ላይ ከንፈራችንን ሾል እናደርጋለን። ነገር ግን ፊደልን ለማወፈር ከንፈርን ሳይሆን መጠቀም ያለብን ውስጥ ምላሳችን ነው የምንጠቀመው ማለት ነው። እዚህ ጋር የዶክተር አይመንን ሷድን በአጠቃላይ የአረበኛ ፊደላቶችን አንድ በአንድ እዛ ላይ ዩቲዩብ ላይ ታገኟቸዋላችሁ ማለት ነው። እዛ ላይ ብታው እንዴት እንደሚያነባቸው ግልጽ ይሆንላችኋል ማለት ነው። ሲልሲለቱል ሑሩፍ አልዓረቢያ የሚል ደርሳለሁ ማለት ነው። እሺ ሌላኛው ደግሞ ዷድም እንደዚሁ ይወፍራል፣ ኢስቲጣላነት አለው። የሚወጣው ደግሞ ከቀኝ በኩል ወይ ከግራ በኩል ወይ ከሁለቱም መንጋጋችን ጥርሳችንና ከጎን ምላሳችን ጋር ነው የሚወጣው ማለት ነው። ከቀኝ በኩል ከግራ በኩል ወይም ደግሞ ከሁለቱም በኩል ማለት ነው።
ከመላሳችን ጫፍ ምናምን አይደለም የሚወጣው ተመላሳችን ተጎን ተቀኝና ተግራ በኩል ከጎንና ከጎን ማለት ነው በአንዱ ወይ በሁለቱም በኩል ማለት ነው በአንድ ከመንጋጋ ጥርሳችን ጋር በማገናኘት ሌላው ደግሞ ضاد ሳኪን ሲሆን ይዋጣል እንጂ አቦ አይባልም ማለት ነው ተብሎ ነው የሚነበበው ض በጣም ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው ولا ولا يحض ضادን በደንብ ዋጥ አድርጉት ማለት ነው استطالنا ስላለው ስለዚህ የዛሬው ደርሳችን ይሄን ይመስላል ማለት ነው ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁኝ በቀጣይ ደግሞ ኢንሻአላህ ከዚህ ቀራውን ከጧ ጀምረን እስከ መጨረሻው ደግሞ በሶስተኛ ቪዲዮ በቀጣይ የምንማር ይሆናል ማለት ነው ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ይሄን ቪዲዮ ሼር ማድረግን ላይክ ማድረግን አስተያየታችሁን ኮሜንት ላይ ማስቀመጥን አትርሱ ማለት ወዳለሁ ይሄን ቻናል በደንብ አሳድጉት እኔንም በደንብ አበረታቱኝ ማለት ወዳለሁኝ ጀዛኩሙላሁ ኸይረን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته